ወደ ሎጎስ ፖድካስት በሰላም መጣችሁ። ይሄ እንግዲህ የመጀመሪያዬ የኦፊሻል የሎጎስ ፖድካስት ሴሽን ሲዝን 1 ኤፒሶድ 1 ይሆናል። እንግዲህ ስጀምር ቀለል አድርጌ ልጀምር ብዬ ስላሰብኩኝ አሜሪካ ስለሚኖሩ ኢትዮጵያውያን ስኬታማነት ማውራት እፈልጋለሁ። ወደፊት ጥልቅ የሆኑ የፍልስፍና ጉዳዮችን፣ ሳይንስ፣ ቴክኖሎጂ፣ ኢኮኖሚ፣ ፊሎሶፊ፣ ሪሌሽንሺፕ፣ ሜሬጅ፣ ሮማንስ እነዚህ ነገሮች እናነሳለን። ግን ለዛሬ ቀለል ባለ ቶፒክ ላንሳው ብዬ ነው። ኢትዮጵያውያን አሜሪካ ውስጥ ምን ያህል እንደሆንን፣ ስኬታማ ነን አይደለንም ወይ? የትኛው ስቴት በብዛት እንኖራለን? በየትኛው የስራ መስክ ነው የተሰማራ ነው? ምን ያህል ነው ገቢያችን? ሌሎች ስደተኞች እና ባላገሮቹ ኔቲቮቹ እኛን እንዴት ያያሉ የሚለውን አስበን የምናውቅ ምን ያህል ኢትዮጵያውያኖች ነን? እንግዲህ ብዙዎች ይህንን ታስባላችሁ፣ ጠይቃላችሁ ብዬ አስባለሁ በየቤቱ እና እኔም ከምጠይቃቸው ከማነሳቸው ሀሳቦች አንዱ ነውና በዚህ ልጀምር ብዬ አሰብኩኝ። ኢትዮጵያውያን አሜሪካ ውስጥ ላስት ታይም እንዳየሁት ኦፊሻል ስታቲስቲክስ ኤኒዌር ቢትዊን ከ500,000 እስከ 800,000 ባለው ሬንጅ ውስጥ ነው ያለ ነው። 1,000,000 ኳይት ናት፣ እዛ አልገባንም። ግን ኤኒዌር ቢትዊን ከ500,000 እስከ 800,000 ባለው ነው ያለ ነው ማለት ነው። እና ብዙ ኢትዮጵያውያን የሚኖሩት እዚህ ግሬተር ዲኤምቪ ኤሪያ የሚባለው ነው። ዲሲ፣ ሜሪላንድ፣ ቨርጂኒያ የሚባለው ማለት ነው። ዲስትሪክት ኦፍ ኮሎምቢያ እዛ አካባቢ ባለሳሳት ወደ 250,000 የሚሆኑ ኢትዮጵያውያን ይኖራሉ ተብሎ ይገመታል። እንግዲህ ትልቁ ኢትዮጵያውያን ያሉበት አካባቢ ዲሲ ነው ማለት ነው። ከዛ ቀጥሎ ሚኒሶታ እና ትዊን ሲቲስ የሚባሉት እነዚህ መንትያዎቹ ከተሞች የሚባሉት ሴንት ፖል እና ሚኒያፖሊስ ማለት ነው። እዛ ላይ በሁለቱ ከተሞችም ቀላል የማይባሉ ኢትዮጵያውያን ይኖራሉ። በግምቱ እስከ 150,000 ወይ እስከ 100,000 የሚሆን ነው። እንግዲህ ስታቲስቲክሱ አስቸጋሪ ነው ለማግኘት። ኦፊሻል ስታቲስቲክስ የምነግራችሁ ግምት ላይ የተመሰረተ ነው በብዛት የሚሆነው ማለት ነው። ከዚህ ቀጥሎ አትላንታ ጆርጂያ ብዙ ኢትዮጵያውያን አሉ። ሎስ አንጀለስ ካሊፎርኒያ ብዙ አሉ። ቤይ ኤሪያ የሚባሉ ደግሞ ይሄ ሳን ፍራንሲስኮን ይዘው ያለው ኤሪያ ላይም ብዙ ኢትዮጵያውያኖች ይኖራሉ። ኮሎራዶ ዴንቨር እኔ ያለሁበት እንግዲህ እንደነገርኳቸው ወደ 30,000 40,000 የሚሆኑ ኢትዮጵያውያኖች ይኖራሉ። ሌላ ምን አለ? ሲያትልም ያን ያህል እንደዚህ ብዙ ኢትዮጵያውያኖች ይኖራሉ ማለት ነው። አሁን ይሄን ካልኳችሁ በኋላ ባጭሩ ኢትዮጵያውያን መቼ ወደዚህ መምጣት እንደጀመሩና ዋነኛው ምክንያቶቻቸውን እንግዲህ መንገድ አይጠበቅብኝም። ኢትዮጵያውያን ብዙዎቻችሁ ታውቁታላችሁ። የአብዛኞቻችን ምክንያት ፖለቲካል ጥገኝነት ነው። ቀጣዩ ደግሞ የኢኮኖሚክ ኦፖርቹኒቲ ነው። እንግዲህ አብዛኛው ኢትዮጵያ ወደዚህ የመጣ በፖለቲካ ጥገኝነት ነው። ቀጥለው በኢኮኖሚክ ኦፖርቹኒቲ ነው። ስለዚህ there is political migration and then economic migration ማለት ነው። አሁን እርግጠኛ አይደለሁም እንጂ የመጀመሪያዎቹ ኢትዮጵያውያን ባለሳሳት በአፄ ምኒልክ ጊዜ ከቦረና ይሁን ከሶማሌ የመጡ ኢትዮጵያውያን አስታውሳለሁ። አይ ቲንክ ቦረናዎች ናቸው ወይም ሶማሌዎች ናቸው። ይሄን ፕሮግራም የምታዩ ሰዎች ፋክት ቼክ ልታደርጉን ትችላላችሁ፣ ወይም ኩዊክ ጉግል ሰርች ብታደርጉ ታገኙታላችሁ። የመጀመሪያዎቹ ኢትዮጵያውያን ማለት ነው። እንዳውም የኒውዮርክ ደሴት ላይ ይመስለኛል የመጡት አንድ ሚሽነሪ ግሩፕ ሚሽነሪ ተቋም ይመስለኛል ያመጣቸው። እንግዲህ እነሱ የመጀመሪያዎቹ ኢትዮጵያውያን ከተባለ ነው። ከዛ በኋላ ግን በስታቲስቲክስ ኦፊሻል በሆነ መልኩ የምናውቀው በኃይለሥላሴ ዘመን ለትምህርት የመጡ ኢትዮጵያውያን ናቸው። እነዚህ እንግዲህ የመጀመሪያው ዌብ ነው። በኃይለሥላሴ ጊዜ ለትምህርት የመጡ ኢትዮጵያውያን አሉ። ከነሱ ቀጥሎ በብዛት ደርግና የደርግ ፐርሲኪዩሽን በመፍራት የመጣ መዓት ኢትዮጵያዊ አለ። በሰሜን ከጎንደር ከትግራይ፣ በምዕራብ ከወለጋ አርጎ በብዛት ወደ አሜሪካ የመጡ አሉ። የመጨረሻው ግን ከ1960ዎቹ የአሜሪካ የሲቪል ራይትስ ሙቭመንት ጋር ተያይዞ የኢሚግሬሽን አክት በኋላ
እና በ1990ዎቹ በዲቪ በዲቨርሲቲ ቪዛ ምክንያት የገቡ ብዙ ኢትዮጵያውያን አሉ ማለት ነው። ስለዚህ የመጀመሪያ በተማሪ የመጡ ኃይለሥላሴ በትምህርት ያላኳቸው በተለይ ብዙዎቹ ወደ ሃርቫርድ፣ ኮርኔል እና ኒውዮርክ ዩኒቨርሲቲ የሄዱ ብዙ ኢትዮጵያውያን አሉ። ይሄ በ1970ዎቹ ነው። እንግዲህ ከ1970ዎቹ እስከ 1990 ባለው ደግሞ የፖለቲካ ስደተኞች ናቸው። ከዛ ቀጥሎ እነዚህ የፖለቲካ ስደተኞች ሚስቶቻቸውን፣ ባሎቻቸው፣ ልጆቻቸውን ሪዩኒፋይ በማድረግ ያመጧቸው አሉ። በመጨረሻ ደግሞ በዲቪ በዲቨርሲቲ ቪዛ የመጣ ብዙ አለ። እንግዲህ ይሄ ሁሉ ስንል በደቡብ ድንበር አድርጎ የመጣውን በባህር የመጣውን ሳንቆጥር ነው። ምክንያቱም ኦፊሻል ስታቲስቲክስ ስለሌለ ማለት ነው። ምን ያህሉ መጣ፣ እንዴት መጡ የሚለውን ማወቅ የምንችልበት መንገድ ስለሌለ እንግዲህ በዚህ በኩል ነው ኢትዮጵያውያን የመጡ ማለት ነው። ይሄን ካልኩ በኋላ ምን ያህል ታዲያ ስኬታማዎች ነን ኢትዮጵያውያን ከሌላው ስደተኛው ማህበረሰብ አንጻር ስንታይ? ለምሳሌ ከኬንያዊው፣ ከጋናዊው፣ ከሱዳናዊው፣ ከኤሪትሪያዊው ከወንድሞቻችን ከኤርትራውያን ጋር ስንነጻጸር ምን ያህል ስኬታማዎች ነን የሚለውን ለማየት የተወሰነ ቁጥሮችን አሳያቸዋለሁ። ስታቲስቲክሶች ማለት ነው። ስታቱን አሳያቸዋለሁ። አንደኛው የትምህርት አቴንመንታችን ነው። ኤጁኬሽናል አቴንመንት የምንለው የኤጁኬሽናል አቴንመንታችንን እንግዲህ ስንወስድ ከሀገሪቷ አማካይ ጋር ነው ማወዳደር ያለብን። የሀገሩ አማካይ ምንድን ነው? ለምሳሌ ከ100 አሜሪካውያን ስንቱ ነው የኮሌጅ ዲግሪ ያለው ወይ ደግሞ ማስተርስ ያለው ስንቱ ነው ወይ ደግሞ ፒኤችዲ ያለው ስንቱ ነው የሚለውን ስናይ የመጀመሪያ ዲግሪ ያላቸው አሜሪካውያን 35% ናቸው። እንግዲህ አጠቃላይ አሜሪካዊ ተወስዶ ነው። ኢትዮጵያውያን ብቻ ስንወስድና ከዚህ ከአገራዊ አማካይ ጋር ስናወዳድረው የኛ ከ40 እስከ 50% ነው። which is very very significant እና admirable ነው። በጣም ነው የተገረምኩት ይሄን ሳይ ማለት ነውና በጣም ጥሩ ነው። የመጀመሪያ ዲግሪ የትምህርት አቴንመንታችን ወይም ፐርሱመንታችን የኛ በጣም የተሻለ ነው። ኢቭን ከአቬሬጁ ከአማካዩ ራሱ የበለጠ ነው። ኢቭን ማስተርሱን እንኳን ብናይ ራሱ ሁለተኛ ዲግሪ ማለት ነው ከ100 አሜሪካውያን 13ቱ ወይ ደግሞ 13% ነው ማስተርስ ዲግሪ የያዘው አሜሪካን ውስጥ ማለት ነው። እንግዲህ ብዙ ምክንያት አለው። ውድ ነው ፖስት ግራጁዌት ኤጁኬሽን አሜሪካ ውስጥ። አብዛኛው ሰው ወደ ስራ ይገባና ወደ ትምህርት የሚሄድ ሞቲቬሽኑም አይኖረውም። ስለዚህ 13% ነው አገራዊ አማካዩ ነው ይሄ። የኢትዮጵያውያንን ስናይ ከ18 እስከ 20% ነው። እንግዲህ አሁንም በጣም አስደናቂ በጣም ጥሩ የሚባል ኤጁኬሽናል አቴንመንት አለን ማለት ነው። እሺ አሁን ፒኤችዲውን ላሳያችሁ። እንግዲህ አገራዊ አማካዩ ፒኤችዲ 2% ነው። ያ ማለት ከ100 አሜሪካውያን ሁለቱ ብቻ ናቸው ፒኤችዲ ያላቸው ማለት ነው፣ ወይም ሶስተኛ ዲግሪ ያላቸው። ኢትዮጵያውያንስ ስንት ናቸው? ከ2.3 እስከ 5.4። ያ ማለት ትልቁ 5 ማለት ነው። ከ100 ኢትዮጵያውያን 5ቱ ፒኤችዲ ያላቸው፣ በትንሹ ደግሞ 2ቱ ፒኤችዲ ያላቸው ማለት ነው። ስለዚህ በሶስቱም እኛ ከሀገራዊ አማካዩ የተሻለ ሬከርድ አለን ማለት ነው። የተሻለ አቺቭመንት አለን ማለት ነው። እና በዚህ ትንሽ ራሳችንን ልናሞግስ ይገባል። ጥሩ ሁኔታ ላይ ያለ ነው። አዎ ስለ ምክንያቱ ወደፊት በዝርዝር ላወራበት እችላለሁ። አሁን ላይ ግን ቁጥሮቹን ብቻ ነው ማስቀመጥ የምፈልገው። ሁለተኛው የቅጥር ሁኔታችን ነው። ኢምፕሎይመንት ምንድን ነው የምንሰራው? መቼስ ለቤተሰቦቻችን ለወዳጆቻችን ብር እንልካለን በየጊዜው። ምን እየሰራን ነው ይሄን ብር የምናገኘው? ከየት አምጥተን ነው የሚባለውን ስናየው ስታቱን እያየሁኝ ኢትዮጵያውያን 74% የሚሆነውን ሌበር ፎርስ ኢትዮጵያውያን ማለት ነው። ኢትዮጵያውያን ብቻ ተወስዶ ከነገርኳቸው 500,000 እስከ 700,000 ባሉ ኢትዮጵያውያኖች 74% የምንሆነው ሌበር ፎርስ ላይ ነው ያለ ነው። ይሄ ሌበር ፎርስ ኢንጌጅመንት አለን። ይሄ ማለት ፕሮፌሽናል የሆኑ ቴክኒካል የሆኑ ፊልዶችን አውጥተን ለምሳሌ ሕክምና፣ ኢንጂነሪንግ፣ ፓይለት እና አይቲ ኮምፒውተር ኢንጂነሪንግ ላይ ያሉትን ወይም ማኔጅመንት ኤክስኪዩቲቭ ፖዚሽኖችን አውጥተን የተቀሩት ፊልዶች ለምሳሌ ሰርቪስ ኢንዱስትሪ ላይ ሹፍርና፣ ኡበር መንዳት ሊሆን ይችላል፣ ባስ ማሽከርከር፣ እነዚህን ጨምረን ሌላው ደግሞ ኤርፖርት አካባቢ መስራት፣ ትራክ መንዳት ለምሳሌ ባለ 18 ዊለርስ የሚባሉ እነዚህ ትልልቅ
ሰብትራክ የሚባሉትም ማለት ነው። እነሱ መንዳት ጨምሮ 74% የምንሆነው ኢትዮጵያውያን የተሰማራ ነው በእንደዚህ አይነት የሙያ መስክ ላይ ነው ማለት ነው። የተቀረነው 26% የሚሆነው ብቻ ነው ማኔጅመንት፣ አይቲ፣ ሕክምና ላይ በዘልማድ ጥሩ ከፋይ የሚባሉ ኤሪያዎች፣ ጥሩ ተከፋይ የሚያስብሉ ኤሪያዎች ላይ እየሰራ ያለው ማኔጅመንት ላይ፣ ኤክስኪዩቲቭ ላይ ኢቨን እነዚህ ትልልቅ የአይቲ እና የማኒፋክቸሪንግ ኢንዱስትሪ ያሉ ካምፓኒዎች ላይ የሚሰራው ኢትዮጵያዊ በጣም 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 ጥቂት ነው። እንግዲህ እዚህ ላይ እንደ ኢትዮጵያውያን መስራት ያለብን ብዙ ነገር ያለ ማለት ነው። ምን እንደሚይዘን ምን ወደኋላ እንደሚያስቀረን እኔ የተወሰነ አይዲያ አለኝ፣ የተወሰነ ሃይፖቴሲስ አለኝ። ምክንያቱም አንደኛው ይመስለኝ ብዙዎቻችን ስንመጣ ወደዚህ በ20ዎቹ አጋማሽ ወይም በ30ዎቹ መጀመሪያ ላይ ነው የምንመጣው እና የቋንቋ ክህሎታችን ትንሽ አነስ ያለ ነው የሚሆነው። ስለዚህ እሱ ኢንቲሚዴት ያደርገናል። ሌላው ዩኒቨርሲቲ እና ኮሌጅ እዚህ ሀገር መተን ፐርሲው አናረግም። በብዛት ፐርሲው ብናረግም ሃይ ፔይ የሚባሉ እንደ አይቲ፣ ኢንጂነሪንግ፣ ማኔጅመንት፣ ቢዝነስ ላይ አናተኩርም። ምናልባት አንዱም ምክንያት እሱ ይመስለኛል። ሌላው ቤተሰብ መስራት እንጀምርና ቤተሰብ መርዳት እንጀምራለን። ከዛ ትምህርት ጀምሮ ስራውን ማቋረጡ እርዳታውንም ስለሚቀንሰው እና የተጀመሩ ፕሮጀክቶችንም ስለሚያቋርጥ ብዙ ኢትዮጵያውያን በጀመሩት ስራ የመቀጠል ነገር አላቸው እና ደግሞ ኮምፎርት አለን፣ በቃ ኮምፎርት አለን። አንድ ቦታ ላይ ከተስማማና ከተመቸን በጀመርንበት የመቀጠል አዝማሚያ ያለን። ራሳችንን ትንሽ ቻሌንጅ አናደርግም፣ ቨርቲካሊም ሆሪዞንታሊም እስኪ ወጣ ብዬ ልየው የሚል ነገርም የለንም ብዙ ጊዜ እና ሮል ሞዴልም ያስፈልገናል። 5-6 ሆነ 5 ጋዝ ስቴሽን የምትሰራ ከሆነ ማንንም ኢንሴንቲቫይዝ ሞቲቬት እያደረገ አይደለም ማለት ነው። ዘላለም እዛ እየሰራ ነው የምትቀረው እና እንደዛ ነው። ሌላኛው ስለ ገቢያችን ነው። ገቢያችን ምን ያህል ነው በአማካይ? መጀመሪያ የሀገሪቷን አማካይ የቤተሰብ ገቢ ነግራቸዋለሁ። ይሄ ገቢ እንግዲህ የባልና ሚስት ተደምሮ ለሁለት ተካፍሎ ነው ሚዲያን ገቢ ነው የተቀመጠው እና ሚዲያኑ ገቢ እዚህ ሀገር ምንድን ነው? ኦልሞስት $90,000 አካባቢ ነው። $90,000 ነው ማለት ነው በአማካይ አንድ አሜሪካዊ ቤተሰብ ባልና ሚስት ገቢያቸው ተደምሮ ለሁለት ተካፍሎ የሚያገኙት ገቢ አመታዊ ገቢያቸው $90,000 ነው። የኛ በጣም በሚያስገርም መልኩ ከግማሽ በታች ነው። እንግዲህ በቅርቡ ያየሁት ስታቲስቲክስ ነው። አንዳንድ ስታቲስቲክሶች ከሀገራዊ አማካይ ጋር ያቀራርቡታል፣ ሌሎቹ ግን በጣም ያወሩታል ከግማሽ በታች። አሁን ያየሁት $40,000 አካባቢ የሚል ነው። ይሄ እንግዲህ በጣም ዝቅተኛ መሆኑን ነው የሚያሳየው። ብዙ መስራት እንዳለብን ነው የሚያሳየው። እዚህ ላይ ወደፊት ብዙ ሪሰርች ሰርቼ ላጣራው ምን ልለው ሞክራለሁ። ሌላው ምንድነው ኢትዮጵያውያንን ለየት የሚያደርገን ስሞል ቢዝነስ ኦነርሺፕ ላይ ነው። ይሄ ትናንሽ ቢዝነሶችን ኦውን እና ራን የማድረግ ትሬንዳችን በጣም 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 የሚደነቅ ነው። እኔ ባለሁበት ከተማ እንኳን ምሳሌ ብጠቅስ ሊከር ስቶር የሚባሉ አሉ፣ የመጠጥ መሸጫዎች እንደ ውስኪ፣ ቢራ አይነቶቹን ብዙዎቹ ኢትዮጵያውያን፣ ኢንዲያንስ እና ኤሪትሪያውያን ናቸው በብዛት ኦን የሚያደርጉት። ጋዝ ስቴሽኖች ለምሳሌ እንደ 7-11 አይነቶቹ እነ ከናውኮ፣ እነ ፊሊፕስ እነዚህን ብዙ ኢትዮጵያውያን ኦን እና ፍራንቻይዝ ሲያደርጉ አይቻለሁ። እና ስሞል ቢዝነስ ላይ ኢትዮጵያውያን በጣም ጎበዞች ነን፣ በጣም እየሰራን ነው። ይሄ በጣም እንደ ሀገርም የሚያኮራ ነገር ይመስለኛል። ሌላው ኦኬ የሆም ኦነርሺፕስ ለምሳሌ ቤት የመግዛት እና ቤት ኦውን የማድረግ ምን ይመስላል? የሀገሪቷን አማካይ ላሳያችሁ። ለምሳሌ የዩኤስ አማካይ ስራ ላይ ያለውን ማህበረሰብ ብቻ ወስደን የሸመገለውን አውጥተን ህፃናትን አውጥተን አደልት የሆነው ወርኪንግ ፎርስ የዩኤስ ማህበረሰብን ብንወስድ 66% አሜሪካዊ የቤት ባለቤት ነው። 66% አሜሪካዊ ማለት ነው። አሁን ከዚህ አገራዊ አማካይ ናሽናል አቨሬጅ ጋር ስናወዳደረው ኢትዮጵያውያን 35% የቤት ባለቤቶች ነን እና ይሄ ጥሩ የሚባል ነው እንደ መጀመሪያ ያህል። ከሌሎች ማህበረሰቦች ጋር ካወዳደር ነው ግን ከአፍሪካ ውጭ ካሉት ጋር ቢባል ማለት ነው ከህንዶች፣ ከኮሪያንስ፣ ከቻይኒስ ወደ ኋላ እንቀራለን። ከቪየትናሚስ፣ ከኤዥያን አሜሪካንስ በጣም ወደ ኋላ እንቀራለን
ሆም ኦነርሺፕ ላይ ያለን ሬከርድ ማለት ነው፣ የቤት ባለቤትነታችን። ከአፍሪካውያን ግን ሲነጻጸር ከብዙ አፍሪካውያን እንበልጣለን። ከጋናና ከናይጄሪያውያን ደግሞ እኩል ነን። በተመጣጣኝ ደረጃ ነው ያለ ነው። ለምሳሌ ከብዙ ኤርትራውያን፣ ሶማሊያውያን፣ ሱዳን፣ ሩዋንዳ፣ ኮንጎ ከነዚህ ከብዙዎቹ የሰብ ሳሃራን አፍሪካን ሀገራት ከሰሃራ በታች ካሉ የሚባሉ ሀገራት ዜጎች አሜሪካ ከሚኖሩ ማለት ነው እጅግ በጣም የተሻለ ሬከርድ አለን ማለት ነው። ብዙ ሆም ኦን እናደርጋለን፣ ግን ስቲል መስራት ይጠበቅብናል። ሌላኛው ምንም ለእናንተ መንገር የማይጠበቅብኝ ሎው ክራይም ሬት ነው ያለን እኛ ኢትዮጵያውያን ከሌላው ስደተኛ ማህበረሰብም ሆነ ከዚህ ከኔቲቭ ከባለ ሀገሩ ጋር ስንነጻጸር እጅግ በጣም ኢምንት ዚሮ እዚህ ግባ የማይባል የክራይም ሬት ነው ያለን። በድራግ ኮንሰምፕሽን ብዙ አንጠራም። በኢቭን በትራፊክ ትናንሽ ሚስድሚናዎችም አንጠራም። በዶሜስቲክ አቢዩዝ ብዙ ጊዜ ስማችን አይጠራም። በሮበሪ በዝርፊያ ብዙ ስማችን አይጠራም። ከዛም አልፎ በትልልቅ ወንጀሎች ስማችን አይታወቅም። እና ይሄ እንደ ኢትዮጵያዊት የሚያኮራን ነገር ይመስለኛል። እንግዲህ ይሄ ባህሉም ሃይማኖቱም ሌላውም የመጣንበት ባክግራውንዳችንም ለዚህ ብዙ ጠቅሞናል ብዬ አስባለሁ። እና እንግዲህ ይሄን ነው የሚመስለው እዚህ ኢትዮጵያውያን አሜሪካ የምንኖር ኢትዮጵያውያን አኗኗራችን ከሌሎች ስደተኞች ጋር ስንነጻጸር በዚህ ደረጃ ነው የተቀመጥነው። አሜሪካዊም ሆነ ብዙዎቹ ስደተኞች ለኢትዮጵያውያን ጥሩ አመለካከት ነው ያላቸው። እኔ በሄድኩበት ቦታ የሚያገኙኝ አሜሪካውያን እና ሌሎችም ሰዎች ስለ ኢትዮጵያ መልካሙን ሲያወሩ እንጂ ክፉን ሲያወሩ አጋጥሞኝ አያውቅም። ኦፍኮርስ ታሪካዊ የሆኑ ድርቅና ረሃብ ያነሳሉ። እሱ ግን ያው ኦልሞስት ከ40 ዓመት እና ከ50 ዓመት በፊት የሆነ ነው እና ያንንም አስረዳቸዋለሁ፣ ገልጽላቸዋለሁ። አሁን ግን we're thriving, we're doing better. Of course there are some areas that still need improvement, but እስካሁን ባለው ግን ጥሩ እንትን ላይ ነው ያለ ነው። እና እስኪ ይሄን ካልኩ በኋላ ለምሳሌ የሚሆኑ 5-6 የሚሆኑ ስኬታማ ኢትዮጵያውያንን ልጥቀስላችሁና የሰማሩበትን የሙያ መስክም አይቼ እንግዲህ የዛሬውን ኤፒሶድ በዚሁ አበቃለሁ ማለት ነው። እንግዲህ የመጀመሪያዋም ልትሆን የምትችለው ረድኤት አበበ የምትባል ናት። ረድኤት አበበ በዩኒቨርሲቲ ኦፍ ካሊፎርኒያ በርክሊ የኮምፒውተር ሳይንስ እና የኤአይ ኤቲስት ናት። ያ ማለት ኮምፒውተር ሳይንስ ላይ እና በሰው ሰራሽ ኢንቴሊጀንስ ስነ ምግባር ላይ የምትሰራ በጣም ጎበዝ የተማረች ስኬታማ ኢትዮጵያዊ ነች። ኮርኔል ሃርቫርድ ተምራለች፣ ኤምአይቲ ተምራለች እና እቺ ለብዙ ኢትዮጵያውያን ምሳሌ የምትሆን ምን ያህል ኢትዮጵያውያንም ስኬታማ እንደሆኑ ማሳየት የምትችል ኢትዮጵያዊ ነች ብዬ አምናለሁ። እሷ አንደኛዋ ናት። ሁለተኛው ዶክተር ዮናስ ገዳ ይባላሉ። እኚህ ኢትዮጵያዊ እንግዲህ የልብ ቀዶ ጥገና ሐኪም ናቸው። አሜሪካ ውስጥ በጣም የታወቁ ናቸው። ጉግል ላይ አጭር ሰርች ብታደርጉ ስራቸውን፣ ዝናቸውን፣ የት እንደሚያስተምሩ፣ የት እንደሚሰሩ ልታገኙ ትችላላችሁ፣ ማየት ትችላላችሁ። ሌላኛው ማርከስ ሳሙኤልሰን ይባላል። ኒውዮርክ ነው የሚኖረው። የታወቀ ኢትዮጵያዊ ሼፍ ነው። እሱም አንደኛው ለኢትዮጵያውያን ምሳሌ የሚሆን ጎበዝ ስኬታማ ኢትዮጵያዊ ነው። እንግዲህ ሙሉ ኢትዮጵያውያንን ስኬታማዎችን እዚህ ላይ መጥቀስ አልችልም፣ ጊዜውም ሰዓቱም አይበቃም። ግን እናንተ በየቤታችሁ ሆናችሁ ጭንቅላታችሁ ውስጥ የሚመጡ ስኬታማ ኢትዮጵያውያን አሉ። እነሱን ማሰብና እንትን ማለት ትችላላችሁ። እዚህ እንግዲህ ይሄን ይመስላል ማለት ነው። በኔክስት ኤፒሶድ 2 እስክንገናኝ መልካም ቀን፣ መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረግ አትርሱ። ፎሎው አድርጉን፣ ላይክ አድርጉ፣ ኮሜንት አድርጉ። የወደዳችሁትን ያልወደዳችሁትን ጻፉ። ፕሮግራሙ እንዴት እንደማሻሽል አስተያየታችሁን ስጡኝ። አብራችሁን ስለነበራችሁ አመሰግናለሁ።